ችግር ውስጥ ስትሆኑ ነገሮች ሲከብዷችሁ ማንም አይደርስላችሁም። አንዳንዴ ላይመስላችሁ ይችላል። ሕይወትን እየኖራችሁ በሄዳችሁ ቁጥር እና እድሜያችሁ በጨመረ ቁጥር ራሳችሁ በራሳችሁ ምስክር እየሆናችሁ ትመጣላችሁ። ምን ማለት መሰላችሁ? ብዙ ሰዎች ሕይወት በከበዳቸው ጊዜ ብቸኝነት ይጫናቸዋል። በሰው ተከበውም ከሰው መሸሽ እየፈለጉም ስልክ የማያነሱት ራሳቸው ሆነውም አድራሻቸውን አጥፍተው የጠፉት ራሳቸው ሆነውም ሰው እንኳን ራቀኝ ይላሉ። ቤተሰብ አለ፣ ብቻቸውን ክፍላቸው ውስጥ መተኛት ይመርጣሉ። ጓደኞች አሏቸው፣ ግን መገናኘትን አይፈልጉም። ምን ሆናችሁ የሚላቸው ሰው ሞልቷል፣ ነገር ግን መናገር አይፈልጉም። ብቸኝነት እንደ ውሃ ነው። ትንሽ ስንጥቅ ብቻ ነው የሚፈልገው፣ ገብቶ ያረሰርሰናል። አንድ አባት እንዲህ የሚል አባባል አላቸው፣ ሕይወት ትክክለኛ እይታ ትፈልጋለች የሚል። አየህ፣ በእነኚህ አባት አስተምሮ ማንም ሰው ምንም ያህል ቢወድህ ያንተን ሕመም አይታመምልህም። ምንም ያህል ቢያፈቅርሽ ያንቺን ስቃይ አይሰቃይልሽም ነው። መላው ዓለም ከጎናችሁ ቢቆምም ቁስሉ የሚጠዘጥዘው እናንተን ብቻ ነው። ሕይወት እንድታዳላላችሁ አትጠብቁ። ጨካኝ ናት። ሰዎች ሁሌም እንዲደርሱላችሁ አትጠብቁ። አንድ ቀን ብቻችሁን ትቆማላችሁ። በራሳችሁ መቆምን ተለማመዱ። ምርጫ የላችሁም። ስራታችሁ ስትቸገሩ ሰዎች መጠንከር ነው አይዞን ብለዋችሁ ይሄዳሉ። ወጫችሁ ግን እናንተን ነው የሚጠብቀው። ጭንቀቱ እንዳለ ነው። ምርጫ ስለምታጡ ታልፉታላችሁ። ለምሳሌ እናትነት በዝምታ ውስጥ መታገል ነው። ማብሰል፣ ልብስ ማጠብ፣ ቤት መጠበቅ፣ ልጆች መንከባከብ። ነገር ግን ሰው የሚልሽ ለምደዋለች፣ እሷ ጎበዝ ነች ይሉሻል። ድካምሽ አይታያቸውምና ታመህ አልጋ ላይ ብትል ጥያቄዎችህ ቀስ በቀስ ይቀንሳሉ። ደዋዮችህ ቀስ በቀስ ይቀንሳሉ። ሕመምህ ያስተምርሃል። አብሮህ የሚጓዘውን ይለይልሃል። ገንዘብ ስታጣ መካሪህ ብዙ ነው። ድሮም አያያዙን ነበር ያላወቅከው ይልሃል። ሳትጠይቀው የሚሰጥህ የለም። እንዳትጠይቅ ደግሞ ክብርህ አንቆ ይዘሃል። ሁሉን ተቋቁመህ ብትጠይቅ እንኳን ወይ የለኝም አሊያም አይዞህ ፈጣሪ ያውቃል ብሎ ቅስምህን ይሰብረዋል። ድብርት ቤቱን ይሰራብሻል። የሰው ሁሉ እርዳታ ጸሎት አድርጊ ብቻ ይወድብሻል። እንዳሉሽ እየተመላለሽ ጸልያለሽ፣ ግን እንቅልፍ የለም። አይምሮሽ አያርፍም፣ እምነትሽ ይፈተናል። ሕልም አለኝ ብለህ ስትነሳ ሁሉም ያፌዝብሃል። ሞክረህ ስትወድቅ ድሮስ ስንነግርህ አንሰማ ብለህ ይሉሃል። ከተሳካልህ በድል ነው፣ አጭበርብሮ ነው፣ ጅብ ጋልቦ ነው የሚል ታርጋ ይለጥፍብሃል። ስታረጅ ተስፋህ ትዝታ ብቻ ነው። የገዛ ልጆችን እንኳን አይደለም አንተ ሊጠይቁህ ስልክ መደወያ ጊዜ ራሱ ያጣሉ። መቀበልን በመጠበቅ ፋንታ እየተለማመድ ትሞታለህ። በነገራችን ላይ ሰዎች ክፉ ሆኖ አይደለም፣ ሕይወት የተገነባችው በዚህ ስርዓት ሆኖ ነው። የድሮ አባቶች ምን ያሉ መሰላችሁ? ሰው አብሮ ሲሆን በረዶም ይሞቃል። ነፃ የምትወጣው ግን ያለህበትን በትክክል ስትረዳ ነው።